ተመልካቾቻችን ሰበር ዜና አለን። በእስክንድር ነጋ የሚመራው የልኡካን ቡድን ከትናንት ወዲያ ከጎንደርና ከጎጀም አሊያም ከባህር ዳርና ከእንጃበር ወደ አዲስ አበባ ለገቡ ስሉ በሰላሌ ቆሮችና በሸዋ ቄሮች ወደ ጎንደርና ወደ ጎጀም እንዲመለሱ ተደርጓል። ከ3 ቀን በኋላ ሰልፍ አለ በማለት ከጎንደር የልኡካን ቡድን ሰብስቦ ወደ አዲስ አበባ ለማስገባት የሚሞክረው አቶ እስክንድር ነጋነሽ ወይንም እስክንድር መላጣው ያ ነገር ውድቅ አድርጎበታል። በዚህ ላይ አክቲቪስታቸው ታመነች በየነ ወይንም ታማኝ በየነ እንዳሉት ይሄ ለሰልፍ ሳይሆን ለወረራ ይመስላል። ሰው እንዴት ባዶ እግር እስከ ዛሬ ይሄዳል በማለት ያላቸውን ጽኑ እምነት ገልጸዋል። በተጨማሪም አቶ ዶክተር ጫማው እንዳሉት እኛ የምኒልክ ሰፋሪ ልጆች ባዶ ጫማችን በመሄድ ወይንም ባዶ እግራችን በመሄድ ነው የምንታወቀው። ባይሆን ይሄ ድምጻችን ለማሰማት የምንመጣው ባዶ እግር ከመሄድ ይሰወረን ወይንም ከባዶ እግር እንድታወጡ ለማለት ያህል ነው በማለት ተናግሯል። በመኪናው ላይ ወይንም ሰዎቹን እንደምታዩት አይነት ነገር ይሄው በባዶ እግር ነው ያሉት። እስከዛሬ ባዶ እግራቸውን ነው አዲስ አበባ ውስጥ ለመግባት የሚሞክሩት። ከአሁን በኋላ ባዶ እግርና በድሮ ነገር መግባት አይቻልም በማለት ቄሮች ወደ ጎንደር ጎጃም አሊያም እንጃበር እንዲመለሱ ተደርገዋል። እኔ ጎንደር ጎጃም ጎንደር ባህር ዳር እንጃብር